ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ሜንቴናንስ ዊዝ ሚኪ በሰላም መጣችሁ። ዛሬ ደግሞ የበር ዌዘር ስትሪፓችንን እንዴት በቀላሉ መቀየር እንደምንችል አሳያችኋለሁ። ዌዘር ስትሪፒንግ በበራችን ዙሪያ ያለው ክፍተት አየር እንዳያስገባ ወይም እንዳያስወጣ የሚከላከልልን ነገር ነው። ከዛም አልፎ የተለያዩ ኢንሴክቶች በቀላሉ ቤታችን ውስጥ እንዳይገቡ የሚከላከልልን ነገር ነው። ስለዚህ ቬሪ ኢምፖርታንት ቱ ኢንስፔክት ስፔሻሊ ዊንተር ከመግባቱ በፊት ቀዝቃዛ አየር ቤታችን ውስጥ መግባት ከጀመረ ሂተራችን በተደጋጋሚ ያለማቋረጥ ይሰራልና የኤሌክትሪክ ቢላችንን ከፍ ያደርጋል። ያንን ደግሞ እኛ አንፈልግም። ስለዚህ እንዴት ነው ኢንስፔክት የምናደርገው ለምትሉ እጃችሁን በክፍተቱ በኩል ዞር ዞር ስታደርጉ አየር የሚገባ ከሆነ ፊል የምታደርጉ ከሆነ ወይም ደግሞ የውጭ ብርሃን ከውስጥ ሆናችሁ የምታዩ ከሆነ ዌዘር ስትሪፓችሁ መቀየር አለበት ማለት ነው። ዛሬ በግራ በኩል ያለውን ነው የምንቀይረው። ይሄኛውን ነው። በዙሪያ ያሉት ደሴም ወይ በአንድ አይነት መንገድ መቀየር እንችላለን፣ ግን ዛሬ ይሄንን አብረን እንቀይራለን። ይሄ ነው አዲሱ ዌዘር ስትሪፓችን። ሆም ዲፖት $3.50 ወይም ከ$5 በታች ታገኙታላችሁ። የሚያስፈልገን ቱል መቀስና ኒድል ኖዝ ፕላየር ነው። እንጀምር። በመጀመሪያ በኒድል ኖዝ ፕላየራችን እንጎትቷለን። ከዚች ካለችው ክፍተት ግሩቭ ውስጥ ስበብ ማውጣት ነው ማለት ነው። ቀላል ነው። አንዴ ከጀመራችሁ በኋላ በቀላሉ ማውጣት እንችላለን። ኦኬ። አሮጌውን ከመጣላችን በፊት ምን እናደርጋለን? ከአዲሱ ጎን እናስቀምጠውና በሳይዙ በመቀስ እንቆርጧለን ማለት ነው። we don't need tape measure ይሄንን ለማድረግ። ስለዚህ እዚህ ጋር እንቆርጧለን ማለት ነው። መቀሳችንን ስተን እና በቀላሉ እቺ ፕላስቲክ ፓርቷን ወደ ቀዳዳዋ የምታቀዳዳ እዚች ጋር አለች አይደለ? ግሩቫ እሷ ውስጥ መክተት ማለት ነው፣ መወተፍ ማለት ነው። አንዴ ከጀመራችሁ በኋላ ቀላል ነው። እቺኛዋን የመጀመሪያዋን ቀስ ብላችሁ ገፋ በማድረግ በአውራ ጣታችሁ ገፋ በማድረግ እንጀምሯለን። እዚች ጋር ነው ሃርድ ፓርቱ። እየተከተላችሁት ወደ ውስጥ መክተት ነው ማለት ነው። በድጋሚ ወደ ላይ ከፈታ አድርጋችሁ ገፋ ማድረግ ትችላላችሁ። ጨርሰናል። ቼክ ማድረግ እንችላለን አየር ይገባል አይገባም የሚለውን፣ ወይም ደግሞ የውጪ ብርሃን ይታየናል አይታየንም ወይ ከውስጥ የሚለውን ቼክ እናደርጋለን። this is good። ይህ ቪዲዮ ካገዛችሁ ወይም ከጠቀማችሁ ላይክ፣ ሰብስክራይብ በማድረግ የዩቲዩብ ቻናላችንን ፎሎ አድርጉ። አንዳንድ የቤት እንክብካቤዎችን በቀላሉ ኮስት ኢፌክቲቭ DIY do it yourself በሚል መንገድ አብረን እንማራለን፣ አብረን እናደርገዋለን። Thank you so much. Have a great day.